ሰላም እንዴት ናችሁ? ዛሬ የምናየው ስለ ኤንኤቴን እንዴት ዳውንሎድ ማድረግ እንደምንችል ነው። እሺ መጀመሪያ ምንድነው የምናደርገው? ጉግል ላይ ሄደን docker.com ብለን እንጽፋለን ከላይ ጉግል ላይ። ከዛ በኋላ ወደ ፔጃቸው ስትሬት ይወስደናል። ፔጃቸው ውስጥ ገብተን ለኛም ይሁንን ለማክ የምንጠቀም ከሆነ ወይ ደግሞ ፒሲ የምንጠቀም ከሆነ ለኛም የሆነን እንትናችን ዳውንሎድ እናደርጋለን ማለት ነው። እኔ ኦሬዲ ዳውንሎድ ስላደረኩት እዚህ ጋር አፕሊኬሽኑን ከፍተዋለሁ ማለት ነው። ዳውንሎድ ያደረግነው እንከፍተዋለን። ከከፈትነው በኋላ ትንሽ ሰከንዶች ይፈልጋል፣ ትልቅ ሳይዝ ስለሆነ ኢንስታል ለማድረግ ማለት ነው። አሁን ዳውንሎድ ያደረግነው ፋይል እነዚህን ሁሉም በትኖች ቲክ እናደርጋቸዋለን። መሀል ላይ ያለው ቲክ ካደረግነው በኋላ አሁን ኢንስታሌሽኑ ሲስተሙ 1-2 ደቂቃ ምናምን ይፈጃል። እኔ ግን አሳልፈዋለሁ። ዳውንሎድ ካደረገው በኋላ እንቀጥላለን። ዶከር አሁን ኢንስታል አድርጎ ጨርሷል። አሁን እንቀጥላለን ማለት ነው። ክሎዝ ብለን እንከፍተዋለን። ከከፈትነው አክሰፕት ብለን ይሄ እንጀምራለን። ትንሽ ጊዜ ያስፈልገዋል ሎድ እስከሚያደርግ 30 ሰከንድ እንጠብቀዋለን። ልክ እንደ ኢንስታል እንዳርገን እንደጨረስን ትንሽ ጊዜ ይፈልጋል ሎድ እስከሚያደርግ ድረስ። አሁን ሎድ እያደረገ ነው፣ ትንሽ እንጠብቀዋለን። ኦኬ ጀምሯል። ያው ይሄን ይመስላል ዶከር። ሰው አሁን ምንድነው ኤንኤቱን ዳውንሎድ ማድረግ አለብን እዚህ ላይ ማለት ነው። ሰርች ባሩ ጋር ሄደን ኤን8ኤን ብለን እንጽፋለን። እሱን ከጻፍን በኋላ የመጀመሪያ የሚመጣውን ታይታላችሁ። 100 ሚሊዮን ዳውንሎድ ያለው ኦሬዲ መጀመሪያ ያለው 100 ሚሊዮን ዳውንሎድ ያለው እሱን ሄደን ፑል የምትለዋን እንጫናለን ማለት ነው። ፑል ማለት እንደ ዳውንሎድ እንደማለት ነው። እዛ ዶከር ውስጥ ፋይሉን ዳውንሎድ ያደርግልናል ማለት ነው። እሱ ዳውንሎድ አድርጎ ከጨረሰ በኋላ በስነ ስርዓት ኤንኤታችን ኮምፒውተር ላይ መጠቀም እንችላለን ማለት ነው። ፑል አድርገን እንደጨረስን አሁን ራን እናደርገዋለን ማለት ነው። ራን ከማድረጋችን በፊት እነዚህ የሚሞሉ ነገሮች አሉት። እዚህ ጋር ሆት ስፖት የሚለው ጋር 5778 ያለውን በራሳችን ምንም ችግር የለውም የራሳችን ቁጥር ማስገባት እንችላለን። አሁን እኔ 56 ስንት ልበለው 79 5679 የፈለጋችሁትን ቁጥር ማስገባት ትችላላችሁ። ከዛ ራን እንለዋለን ማለት ነው። ራን እንዳልነው ኢንስታሌሽን ፕሮሰስ ይጀምራል ማለት ነው። የኤንኤቴን ኢንስታል እያደረገ ነው አሁን። ኦኬ አሁን ኢንስታል አድርጎ ጨርሷል። ኢንስታል አድርጎ ከጨረሰ በኋላ ወደ ቅድሙ ፔጅ እንመለሳለን ማለት ነው። ወደ ኮንቴነርስ የሚለው ይሄን ማጥፋት እንችላለን። የኔ 2 ያሉት ከዛ በፊት የሞከርኩት አንድ ስለለው 2 ያሉት ለእናንተ አንድ ነው የሚታያችሁ። ሁለተኛ ያለውን ነው የሚሆነው ማለት ነው። ሁለተኛ ያለው ሊንኩን በሎካል ሆስት ላይ እሱን እንጫነዋለን ማለት ነው። ያ ፖርት የሚለው ጋር ቅድም ያስገባነው ቁጥር አለ 5679 የሚለውን እሱ አለ። እሱን ስንከፍተው ይኸው እዛ ከላይ ያለው ሎካል ሆስቱ 5679 ሴትአፕ የሚል የኤንኤቴን አካውንታችንን ክሬት ማድረግ አለብን ማለት ነው። እዚህ አካውንት ዲቴይል ሁሉም ካስገባን በኋላ ሁሉም ማስገቡትና ኔክስት ክሬት በሉት።
እሱን ከከፈታችሁ በኋላ ይሄን ፔጅ ታገኛላችሁ ማለት ነው። ካስተማይዝ ዩር ኢኔቴንት ዩር ቤስት የሚለው ማለት ነው። እናንተ በምትፈልጉት ለምን እንደምትጠቀሙበት ሁሉም ነገር አለ እዚህ ጋር። ለራሳችሁ ነው ለቲም ሁሉም ነገር አለ። ይሄን ሁሉም ትሞሉታላችሁ። አሁን ለምሳሌ ለሶፍትዌር ሰርቪስ ስለዋለው ይሄ ደግሞ አይቲ ያው ዝም ብዬ ነው የሞላሁት ያለሁት ለእናንተ ለማሳየት። እናንተ ያው በምትፈልጉት አርጋችሁ መሙላት ትችላላችሁ ማለት ነው። አሁን ለአዘር ስለዋለው ስለማያስኬዳችሁ ግን ይሄ ምንድነው የሚጠቅማችሁ በኋላ አንዳንድ ቴምፕሌቶች ይሰጣችኋል። ልክ ከከፈታችሁ በኋላ እንደሚያስፈልጋችሁ አሁን ለሪፖርቲንግ ከእንትን ካላችሁ የሪፖርቲንግ ቴምፕሌት ይሰጣችኋል ማለት ነው። ይሄ ለማን ነው የምትጠቀመው? how big is your company ለካምፓኒ ለድርጅት የምትጠቀሙት ከሆነ እኔ ለራሴ ስለሆነ not for work ብዬዋለሁ። ከዛ የታገኛችሁት ነው ጉግል። ከዛ ይሄ ደግሞ ያው ቲጌት ፔይድ ይሄ ፔይድ ፊቸሮች በነፃ ላይሰንስ እንዲሰጣችሁ ማለት ነው። ላይሰንስ ኪውን ወደ ኢሜልህ ልከልሃል ብለውኛል። አሁን ላይሰንስ ኪውን ከኢሜል አውጥቼ አክቲቬት አደርገዋለሁ። ኔክስት ደግሞ ወደ ኢሜል ሄጄ ቼክ አደርገዋለሁ ማለት ነው። እናንተም ያስገባችሁት ኢሜል ላይ አክቲቬሽን ኪውን እዛ በኢሜል ይልኩላችኋል። ያው የኔ አክቲቬሽን ፒን ኦሬዲ ልከውልኛል። ገብቼ ይሄ አክቲቬሽን ኪውን ኮፒ አደርገዋለሁ ማለት ነው። አክቲቬት ካላችሁት ያው ዳውንሎድ ስላደረጋችሁት አይሰራም ኦብቪየስሊ እንትን ነው ሎካሊ በኮምፒውተራችሁ እየተጠቀማችሁ ስለሆነ ማለት ነው። ሰው ምንድነው ማኑዋሊ ነው የምታስገቡት። ይሄን ኮፒ ታደርጉታላችሁ ኮዱን ማለት ነው። የተላከላችሁትን ኮድ ኮፒ ካደረጋችሁ በኋላ ወደ እንትኑ እንመለሳለን ማለት ነው። እንደዚህ ተመልሰን ቅድም እንትን ያደረግነውን አክቲቬት ለማድረግ ማለት ነው። ኢንተር አክቲቬሽን ኪ የሚል አለ። ኢንተር አክቲቬሽን ኪ ካልን በኋላ እንትኑን አስገብተን ኮዱን አስገብተን አክቲቬት እንለዋለን። ይኸው ላይሰንስ አክቲቬትድ የሚል እንትን መጥቶልናል ማለት ነው። አሁን ኢኔቴኑ ፉሊ ሬዲ ሆኗል ለመጠቀም። አሁን ፉሊ ሬዲ ሆኗል። ኢኔቴን ፍሪ አይደለም። ሌላ ጊዜ ሌላ ሳይት ላይ አሁን ራሳችሁ ዌብሳይት ላይ ብትሄዱ በወር $24 ነው የሚያስከፍሏችሁ። እዚህ ግን በነፃ ፉሊ ሁሉም ፊቸሮች በነፃ የምትጠቀሙበት ነው። ለሌላ ለብዙ ነገር ይጠቅማችኋል። ኢኔቴን በአሁኑ ጊዜ ሁሉን ነገር አውቶሜት ለማድረግ ቪዲዮዎች ለመስራት ዶክመንቶች፣ ፎርሞች፣ ኮርስ ማለት ነው ሁሉም ነገር በጣም ብዙ ነገር ለማዘጋጀት በቀላሉ የሚጠቅማችሁ ነገር ነውና አስፈላጊ ነገር ነው። ለምሳሌ ኦሬዲ ከዚህ በፊት ተዘጋጁ ሬዲ የሆኑ ኮርሶች አሉ እዚህ ጋር ኤጀንቶች ማለት ነው። ፕሪ ቢልት ኤጀንት አሁን ለምሳሌ ከነዚህ የሆነውን ብንከፍት ኒው ጆክ አውቶሜት የሚያደርገው በራሱ ጆክ እዚህ ጋር አሁን ቪዲዮ አለ እንዴት ማድረግ እንደምችሉ ያሳያችሁ ነው። ቪዲዮ የዩቲዩብ ቪዲዮ እዚህ ደግሞ እንትን አለ እንዴት እንደሚሰራ ማለት ነው። ቪዲዮውን ተመልክታችሁ ሁሉም ነገር እንዴት እንደሚሰራ ማየት ትችላላችሁ። የዛሬ ቪዲዮ ይሄን ይመስል ነበር። ኤኒ ችግር ፕሮብለም ያጋጠማችሁ ኮሜንቱ ላይ ጻፉልኝ እመልሳለሁ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው።